ሰላም ናችሁ እንዴት ናችሁ ውድ ተከታዮቼ? ዛሬ ሰላም ህይወትና የሰው ልጅ እድገት መካከል ያለው ምንድነት ለማየት ፈልጌያለሁ። እንግዲህ ሰላም የሰው ልጅ ክብርና እድገት መሰረት ነው። የሰው ልጅ ክብር ሲፈልግ የሰው ልጅ እድገት ሲፈልግ ለዚህ መሰረቱ ምንድነው ቢባል ሰላምና ሰላም ብቻ ነው። በሰው ልጅ እድገትና ክብር ጉዞ ላይ ህይወት የሚባል ነገር አለ። ህይወት ደግሞ በራሱ ጉዞ ናት። በየቀኑ አዲስ ትምህርት ትሰጠናለች። በዚህ መሃል አንድነት አለ። አንድነት ደግሞ እርስ በርስ ስንደጋገፍ የጋራ አቅማችንን እናጠናክራለን። ስለዚህ ህይወት አለ፣ አንድነት አለ። ስለዚህ ምን አለ ማለት ነው? ሰላም አለ። ይሄ ሰላም ደግሞ የግል ደህንነትን፣ ማህበራዊ መረጋጋትንና ልማትን ማፋጠንን ያስችለናል። እንግዲህ ህይወት እንደ አውራ ጎዳና ናት። ይሄን ሲባል ምን ማለት ነው? ሁላችንም በየራሳችን መንገድ እንጓዛለን። ሁላችንም በየራሳችን መንገድ እንጓዛለን። አንዳንድ መንገዶች ጥሩ ናቸው፣ ሌሎች ደግሞ ፈታኝ ናቸው። ነገር ግን እነዚህ ያንዳንዳቸው መንገዶች በየራሳቸው ለኛ በረከቶች ናቸው። ስለዚህ ይሄን ማወቅ ያስፈልጋል። ህይወት ሰው ብቻውን የሚሮጥበት መንገድ ሳይሆን በጋራ የምንሮጥበት፣ ተደጋግፈን የምንሮጥበት፣ በመከባበር የምንሮጥበት፣ በሰላም በመኖር የምናሸንፍበት ጉዞ ነው። እንግዲህ ህይወት በጣም እውነተኛ ትምህርት ቤት ናት። ማስተማርን የማታቆም አስተማሪ ናት። ስለዚህ አንድ ሰው ከህይወቱ መማር መቻል አለበት። ህይወት አስተማሪ ናት። ምን ታስተምራለች? ብዙ ልምዶችን ትሰጣናለች። ያለፍንበትን መንገድ ማሰላሰል መቻል አለብን። ጥሩ ነገሮችን መውሰድ መቻል አለብን። በእንቅስቃሴያችን ውስጥ የተማርነውን ያወቅነውን ነገር ደግሞ ለለውጥ መጠቀም፣ ለልማት መጠቀም ያስፈልጋል ማለት ነው። ህይወት እንደዚህ ናት። እኛ የሰው ልጆች በባህሪ እያንዳንዳችን አንድ ክንፍ ብቻ ያለን መላእክቶች ነን። አንድ ክንፍ ብቻ ነው ያለን። መብረር የምንችለው እርስ በርሳችን ተቃቅፈን ነው። ብቻችን መብረር አንችልም። ስለዚህ አንድ ክንፍ አለን። ሌላኛውን ክንፍ ደግሞ ሼር አድርገን ተቃቅፈን መብረር ከቻልን ለምድራችን ፈውስ እንሆናለን፣ አለበለዚያ ፈተና እንሆናለን። ሌላ ማንሳት የሚፈልገው ነገር ይሄ ሁሉ ስናወራ ሰላም ምንድን ነው? ሰላም ከጦርነት ወይም ከግጭት አለመኖር በላይ የሆነ እሴት ነው። የሰላም ጥናት አባት ተብሎ የሚታወቀው ጆን ጋልቱንግ ምን አለ? ሰላም ፍትህን፣ ስምምነትንና የሰው ልጅ አብሮ ለመኖር የሚያስችል ሁኔታን ያካትታል። ስለዚህ ሰላም ስንል ፍትህ አለ፣ ሰላም ስንል የሰው ልጅ ክብር አለ፣ ሰላም ስል እርስ በርስ መተማመን አለ፣ ሰላም ሲባል የአእምሮ ደህንነት አለ፣ ሰላም ሲባል መቻቻልና ዘላቂ ልማት የሚባሉ መሰረታዊ ነጥቦች በሰላም ውስጥ ይገኛሉ። ያለ ሰላም ፍትህ አገኛለሁ የሚል ሰው፣ ያለ ሰላም ክብር አገኛለሁ የሚል ሰው፣ ያለ ሰላም መተማመን ይፈጠራል ብሎ የሚያስብ፣ ያለ ሰላም የአእምሮ ደህንነትን የሚጠብቅ ሰው ያለ ሰላም መቻቻልንና ዘላቂ ልማትን እንደሚጠብቅ አይነት የተሳሳተ ሰው የለም። ስለዚህ ሰላም እነዚህ መሰረታዊ ነገሮችን ያመጣል። ሰላም ለምን ይጠቅማል? እንግዲህ ሰላም ለግልም ይጠቅማል፣ ለማህበራዊ ህይወታችንም ይጠቅማል። ስለዚህ ሰላም የአእምሮ ደህንነት የሰው ልጅ አእምሮ ደህና መሆን መቻል አለበት፣ ጤና መሆን መቻል አለበት። ሰላም ካለ ትምህርትና ፈጠራ ያሳልጣል። ሰላም ካለ ማህበራዊ አንድነት ይጠናከራል፣ ኢኮኖሚያዊ እድገት ይፈጥናል።
ስለዚህ ሰላም ለሰው ልጅ መሰረታዊ ጉዳይ ነው። ዛሬ ላይ በዓለም 60% የሚሆኑ ህዝብ በሰላም እጦት ምክንያት እየታገሉ ናቸው። ስለዚህ የሰላም ስጋት ውስጥ ናቸው ያሉት። ራሳችንን ስንንከባከብ የሰላም ጥበቃ ደህንነት ውስጥ አንዱ አካል ነው። ለምሳሌ አካላዊ ጤናን መጠበቅ የሰላም መሰረት ነው። ስሜትን በጤናማ መንገድ መምራት፣ አስተሳሰብን ማረጋጋት፣ ተስፋንና የውስጥ ጸጥታን ማጠናከር፣ ይሄ ምን ይባላል? የራሳችንን መንከባከብ ነው። ዋናው ጉዳይ ጤናን መጠበቅ፣ ስሜትን በጤናማ መንገድ መምራት፣ አስተሳሰብን ማረጋጋት፣ ተስፋንና የውስጥ ጸጥታን ማጠናከር ለሰላም ወሳኝ ጉዳዮች ናቸው። እንግዲህ የሰላም መከላከያ ግንብ የት እንገንባ? የት ነው መስረት መጣል ያለብን? ጦርነት በሰው ልጅ አእምሮ ውስጥ ስለሚጀምር የሰው ልጅ የሰላም መከላከያ መገንባት ያለበት በሰዎች አእምሮ ውስጥ ነው። ስለዚህ ሰላምን በተግባር እንገንባ። ትልቅ ለውጥ በቀላል ዕለታዊ ተግባሮቻችን ይጀምራል። በአክብሮት መነጋገር፣ ልዩነትን መቀበል፣ ግጭትን በውይይት መፍታት፣ ሌሎችን መደገፍና ፍትህን መከተል ለሰላም ጉዞ፣ ለሰላም እንቅስቃሴ ወሳኝ ነጥቦቻችን ናቸው። ሰላም ከራሳችን ይጀምራል። በቤተሰብ፣ በማህበረሰብና በዓለም ይስፋፋል። ህይወት ያስተምራል፣ አንድነትን ያጠናክራል፣ ሰላም ያሳድገናል። አመሰግናለሁ። ላይክ፣ ፎሎ፣ ሼር እና ሰብስክራይብ አድርጉ። ሰላም ጤና ይስጥልን።